ሰበር ዜና ጥሬ ስጋ እየቀለብን አሰልጥነን ያስቀመጥነው ሰራዊት አለን የኦሮሚያ ልዩ ኃይል ፈተን እንለቅበታለን በሚል ባልተገራ ንግግራቸው የሚታወቁት የኦሮሚያ ክልል ርዕሰ መስተዳድር ኦቦ ሽመልስ አብዲሳ ገዳ ልዩ ኮማንዶ በምስራቅ ወለጋ ከፍተኛ ጉዳት ማስተናገዱም ተሰምቷል። ዋርካው መሪ ወዳጆ የምስራቅ አማራ ቀጠና ውስጥ ያለው ወጣት አደራጅቶ በማታገል የጀመረው የትግል ጉዞ ዛሬ አድማሱን አስፍቶ በርካታ ጀብዶችንም እየፈጸመ ይገኛል። በዋርካው መሪ ወዳጆ ከሚመራው ምኒልክ ዕዝና በአርበኛ ሀብት ወልዴ ከሚመራው በላይ ዘለቀ እዝ የተውጣጡ የፋኖ አሃዶችም በወሰዱት እርምጃም ከ282 በላይ የአገዛዝ ወታደሮች ሞትና ቁስለኛ መደረጋቸውም ተገልጿል። በሌላ መረጃ ከጨጮሆ በቅርብ ርቀት ታዳጊዋ ደብረዘቢጥ ከተማ ላይ አንድ የአገዛዙ መረጃና ደህንነት አባልም በቁጥጥር ስር እንደዋለ ለማረጋገጥም ተችሏል። በትንታኔ ይዘነዋል። እነዚህና ሌሎችም የሰዓቱ ዋናና ዘገባዎች በቆይታችን ይደመጣሉ። በቅድሚያ ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ የዩቲዩብ ቻናላችንን ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዲያችን ቤተሰብ እንድትሆኑ በመጋበዝ በቀጥታ ወደ መረጃዎቹ አልፋለሁ። ሰናይ ቆይታ ይሆንላችሁ። ዋርካው መሪ ወዳጆ የምስራቅ አማራ ቀጠና ውስጥ ያለው ወጣት አደራጅቶ በማታገል የጀመረው የትግል ጉዞ ዛሬ አድማሱን አስፍቶ በርካታ ጀብዶችንም እየፈጸመ ይገኛል። ሲገባቸው ይመጣሉ የሚለው ንግግሩ የአስተውሎቱ ማሳያ መሆኑን በርካቶችም ሲናገሩ ይደመጣሉ። የነብዩ ጀነራል አሳምነው ጽጌ ምትክ የሆነው ዋርካው መሪ ወዳጆ ነገሮችን አጥኖ መጪውን ጊዜ የመተንበይ ቅዋ ጭምር አለው ይባልለታል። ማርኮም ሄድና ሶልዳውም ያልቅና እንዳንተዛዘብ ይህ ቀን ያልፍና በማለት ራስ አርበኛ ዘመነ ካሴ በአንድ ወቅትም ያስተላለፈውን መልእክትም አንረሳውም። የዘሜ ወንድም ዋርካው ጭምር ሲገባቸው ይመጣሉ ብሏል። ስለ ሽምቅ ውጊያ ሲያስተምርም አስር ገለው ቢቀልጡ ምንድነው ጌጡ የሚላት ወርቃማ ንግግርም አለች። በዚህ መልኩ በምሳሌ የተናገረ ሽምቅ ጥላትን መቶ የመሰወር ብቃት መሆኑን ለሞት አይፈሪው ሰራዊትም አስገንዝበዋል። በዚህም እንደ ቀላል የተጀመረው ትግል ዛሬ አድማሱን እያሰፋ ለአገዛዙ መንግስትም ራስ ምታት ሆኖበታል። በትናንትናው ዕለት በተደረጉ ውጊያም ከ282 በላይ የአገዛዙ ኃይል ህይወት ማለፉም ተነግሯል። በዋርካው መሪ ወዳጆ ከሚመራው ምኒልክ ዕዝና በአርበኛ ሀብት ወልዴ ከሚመራው በላይ ዘለቀ እዝ የተውጣጡ የፋኖ አሃዶችን በወሰዱት እርምጃም ከ282 በላይ የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸውም ተሰምቷል። በውጊያው ከተገደሉት የአገዛዙ ወታደሮች መካከልም በሰሜን ምስራቅ ዕዝ 803ኛ ኮር የ61ኛ ክፍለ ጦር የሰው ኃይል ኃላፊ እንደሚገኝበትም ለማረጋገጥም ተችሏል። በተጨማሪም 2 ብሬን እና 43 ክላሽኮቭ መሳሪያ እንዲሁም ሌሎች ወታደራዊ ንብረቶችን በፋኖ ተማርከዋል ተብለዋል። በሌላ መረጃ የስርዓቱ ታማኝ ዘብ ከሆነው መከላከያ በመረጃና ደህንነት ስራ የተሰማራው ደህንነት በፋኖ ቁጥጥር ስር መዋሉም ተሰምቷል። አበበ አዛኖ የተባለው የ74ኛ ክፍለ ጦር አባሉ በመረጃነት ልዩ ስልጠና ተሰጥቶት በተለያዩ ቦታዎችም ሲሰራ የቆየ ሲሆን በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በመቄት የሚንቀሳቀሱት የፋኖ ኃይሎችና በደቡብ ጎንደር ጋይንት ጨጮሆ አካባቢ በሚንቀሳቀሱ የፋኖ ኃይሎች ነው ቅንጅት በደብረዘቢጥ በቁጥጥር ስር መዋል የተቻለው። የመረጃ አቅሙ ያደገ የመጣው የቀጠናው የፋኖ ኃይል በክትትል ይዞ ባደረገው ማጣራትም ባንዳው የመከላከያ መረጃና ደህንነት ሰው የሆነው አበበ አዛናው ፋኖንና የአማራ ህዝብ ለማጥፋት ልዩ ተልዕኮ ተሰጥቶት ወደ ስራ መሰማራቱን ገልጾ ስርዓቱ በአማራ ህዝብ ላይ ለሚያደርሰው ሁለንተናዊ ግፍ ተባባሪ ነበርኩም ብሏል። በሌላ በኩል በእጃችን በርካታ ያገዛዙ ወንበር አስጠባቂ አካላትን ይዘናል ያለው በቀጠናው የተቋቋመው የጋራ ግብረ ኃይል የኦሮሞማውን ስርዓት ከምድረገጽ ለማጥፋትም በብቁ ቁመና ላይ እንገኛለን ያለ ሲሆን አሁንም በባንዳነት የተሰማራችሁ የአገዛዙ ፈረሶች ልብ ግዙ ሲልም አሳስበዋል። በሌላ መረጃ አንድ አማራዊ ቤት ለመስራት ደፋ ቀና ሲሉ የነበሩት የአንድነት ቤት አናጺው ስለ አንድነት መናኙ ታጋይ አርበኛው ተስፋዬ መካሻ ክቡር መስዋዕትነትን መቀበላቸውም ታውቋል። የጓጉለትን ወጥ አደረጃጀት የጓጉለትን አንድ አማራዊ ቤት ውጥኑን ከወጠኑት በኋላ አደራ እናንተ ጨርሱት ብለው አሳስበው ትግሉ እንዳይፈታ በደም ቋጥረውት አረፍ ብለዋል። በዚህ የህልውና ትግል አንድ አማራዊ ቤት ለማበጀት ከጎጃም እስከ ጎንደር ከሸዋ እስከ ወሎ ቤተ አምሃራ ድረስ በእግራቸው ሲኳተኑ የነበሩት አባት አርበኛው ስለ ህዝባቸው ሲሉ የከፈሉት የነበረው መራሩ ጣውረድ አልበቃቸው ብሎ አንድያ ነፍሳቸውንም እንካችሁ ብለው ሰጥተዋል። ከነፍስ ወዲያ ምን ይሰጣል? ታላቁ ዋርካ አርበኛ ተስፋዬ መካሻን ክብር መስዋዕትነትን አስመልክቶም መግለጫም ተሰጥተዋል። በሌላ መረጃ ጥሬ ስጋ የቀለብን አሰልጥነን ያስቀመጥነው ሰራዊት አለን የኦሮሚያ ልዩ ኃይል ፈተን እንለቅበታለን በሚል ባልተገራ ንግግራቸው የሚታወቁት የኦሮሚያ ክልል ርዕሰ መስተዳድር ኦቦ ሽመልስ አብዲሳ ገዳ ልዩ ኮማንዶ በምስራቅ ወለጋ ከፍተኛ ጉዳት ማስተናገዱም ተሰምቷል። በምስራቅ ወለጋ ጊዳያና ወረዳ አንድ ወዲ
ዲቾ ቀበሌና በደጋ ጂጌ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ዓ.ም ጀምሮ በአገዛዙ ኃይሎች በተፈጸመ ጥቃትም 19 ንጹሃን ዜጎች ህይወት ማለፉም ተነግሯል። በአገዛዙ መንግስት የሚወደሰውና የሚመሰገነው የገዳ ልዩ ኮማንዶ በአካባቢው የአማራ ተወላጆች ላይ ከበባ አድርጎ 562 መኖሪያ ቤት፣ የእህል መጋዘንና መጠጥ ቤቶችም ተቃጥለዋል። 29 ሞተር ሳይክል፣ 3 ባጃጅ፣ 1 በቆሎ መፈልፈያ ኮምባይነርም ተቃጥሏል ተብሏል። የሚፈለገውን አፍኖ እየጫነም ይወስዳል፣ የቀረውን በማን አለበኝነትም ይገድላል ሲሉ የአካባቢ መረጃ ምንጮችም መልእክታቸውን አስተላልፈዋል። አገዛዙ መንግስት በዓላማና በስውር የሚፈጽመው ደባ በመሆኑ ዓለም አቀፉ ማህበረሰብም ጭፍጨፋውን እንዳወገዝና ተጠያቂነት እንዲሰፍን የበኩሉን እንዲወጣም መልእክትም ተላልፏል። ከቅርብ ጊዜ ወዲህ የ4 ኪሎ አብይ አህመድ ወደ ስልጣን ከመጣ ወዲህም በወለጋ በአማራ ተወላጆች ላይ የሚደረጉ ማንነት ተኮር ግድያዎችና ጥቃቶችም መበራከታቸውም ይገለጻል። በዚህም ከ2013 ዓ.ም ጀምሮ በሲውሰሬ በምዕራብ ወለጋ በሆሮ ጉድሩ በአንገር ጉትን ዙሪያ በአካባቢው በመንግስት ኃይሎች ጥቃት መከፈቱን ተከትሎ በርካታዎች ከሞቀ ቤታቸው ተፈናቅለው በአማራ ክልል ካምፕ ውስጥ ተጠልለው እንደሚገኙ ይታወቃል። በዚህም በወለጋ ከሰሞኑ በተለይም በአንዱሪ ዲቾና በአካባቢው በተደረገው ሰሞነኛ ውጊያም በርካታ የአገዛዙ ልዩ ኮማንዶ አባላትም እንደተገደለ ነው ለማረጋገጥ የተቻለው። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዘገባዎች የተከታተላችሁትን ይመስሉ ነበር። በሌላ መረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ በእኛ በኩል ጤና ይስጥልኝ።